ንስር አሞራ ከፍ ብሎ ስለሚበር ፍሬሽ ስጋ እንጂ አይበላም። ጥንባንሳ ዝቅ ብሎ ስለሚበር ሁሌም ቆሻሻ ነገር ላይ ነው የሚገኘው። ከፍ እንበል፣ ወላሂ ከፍ እንበል። ነቢዩ ዓለይሂ ሰላቱ ወሰላም ኢነላህ ዩሒቡ መዓሊየ ልእሙር፣ አላህ ስብሓነሁ ወተዓላ የነገሮችን ከፍ ያለውን ይወዳል አሉ። ወየክረሁ ሰፋሲፈሃ አው ሲፍሳፈሃ፣ ይህ ርካሽ ውዳቂ ነገርን አላህ ይጠላል ብለዋል ነቢ ስ ሰለም። አላህ የሚወደው ከፍ ያለን ነገር። እንደው እሳቸውም እኮ ዱዓ ስታደርጉ አሉ ጀነትን ስትለምኑ አላህን አሉ እንደው ጌታዬ እንደው አደራህን እንደው ጀነትን ብቻ አስገባኝ ከጀሃነም አድነኝ እንጂ የትም ቦታ ጀነት ችግር የለም አትበሉ። ጀነትን ስትለምኑ ፊርደውሰል አዕላ ከፍ ያለውን ፊርደውስን ለምኑት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አየህ ከፍ ያለ ነገር ሁሌም አእምሯችን መለጠጥ መቻል። ትልቅ ነገር ለትልቅ ነገር የሚሰራ ሰው ትንንሽ ነገሮችን መናቅ ይጀምራል። እኔ አይመጥነኝም ይላል። ዓላማ አለዋ። ለዓላማ የሚኖር ሰው እኮ ምንም ነገር አያታለውም። ታውቃላችሁ?